ምንድነው ናት? ምን ተፈጥሮ ነው? ሄሎ ጤና ይስጥልኝ። እኔ ናታን አይደለሁም። ይቅርታ ካላስቸገርኩሽ። ማን ልበል? አሁን በስልክ ምንድነው ያወራችሁ? ስለ ናታን ነው ቤተሰቡ? ሰናይት እባላለሁ። እኔ እስከዛሬ አባታቸውን ሞት እንዴት ላይሰሙ ይችላሉ ብዬ አስባለሁ። ስለምንድን ነው የምታወሪው? የናታን አባት ሞቷል እያልሽ ነው? ቆይ እናታቸውስ የት ነው ያሉት? እሷም አልመጣችም። እኔ ከሞቱ በኋላ አላየኋትም። አደዋው ላይ ደህና መሆናቸውን ለመጠየቅ ነበር። በጣም አዝናለሁ። አሁን ግን የግድ ወደ ቤት መሄድ አለብን።